ምን የጠበቃችሁ ነው? መሐመድ የታለ መሐመድ ወጣ እኮ አላቸው። ጭንቅላታችሁ ላይ ያለውን አፈር እስቲ አታዩም እንዴ? እንግዲህ ሲያሩብ አፈር አለ። ያኔ ያሽማግሌ ሰውዬ ቺናት ራእያት አባጀል ከሸይጣን ይበልጣል ራእይ ቺናት ራእያት ከሚመረጥ ተባለ። ወጣቶቹ ተመረጡ፣ ተዘጋጁ። ወደ አላህ መልእክተኛ ቤት ሄዱ። የአላህ መልእክተኛ የጉዞ እቅዳቸውን ጨርሰዋል። አስሐቦቻቸውን ሸኝተዋል። ማድረግ የሚጠበቅባቸውን ሁሉ እንደ ሰው አድርገዋል። የቀረ ነገር የለም። መዲና ለመሄድ አሁን ከአቅማቸው በላይ የሆነ ነገር ነው ያለው። ቤታቸው በገቡበት ቤታቸው ተከበበ። ከማን ጋር ናቸው? ከዓሊ ብን አቢ ጣሊብ ጋር። ዓሊ ሆይ አሉት፣ አንተ እዚሁ እንግዲህ ከኔው ጋር ትቀራለህ፣ እዚሁ ፍራሽ ላይ ሁን፣ እኔ እወጣለሁ አሉት። እሺ ብሎ እንደሳቸው ሻላቸውን ለብሶ እዛው ተኛሱ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ያሲን ቁርአኑል ሐኪም ኢነከ ለሚነል ሙርሰሊን ላ ሲራጢል ሙስተቂም ኢላ አኺሪህ እየቀሩ እስከምን ደረሱ? ወጀዐልና ሚን በይኒ አይዲህም ሰደን ወሚን ኸልፊህም ሰደን ፈአግሸይናሁም ፈሁም ላ ዩብሲሩን። ከፊታቸውም ከጀርባቸውም ከለል፣ አይኖቻቸውም ተጋረዱ፣ የማያዩ ሆኑ የሚለው ላይ ሲደርሱ የአላህ መልእክተኛ